ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሄድ፣ ሁሉም ስልኩን ነው የሚጎረጉረው። ሄድ ኢትዮጵያ። አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። ግን ባይፈጠር ደስ ይለኛል። የተነጋገሩን ንግግር አስፈላጊ ነው አልነበረም? ደሳስ ማይል ነበር አልነበረም? ግን በአጋጣሚ ሞት መጣ። ሞት ለማናችንም አይቀርም። አሁንም ታዳጊዎች የምንወልዳቸው አሌክስንና ዴዚን ወልደን የምናደርስ ሰዎች ነን። እነሱ ላይ የምንፈርደው ወልደን የምናደርሳቸው ልጆቻችን ናቸው። ምንም ገና ህይወት ያላዩ ህይወትን ሀብለው የጀመሩ ሰዎች ናቸው። ተው በዘር ወስዳችሁ በምን ወስዳችሁ ያ ዘርን ያልወደደችው እውነት ለመናገር እናትየው ነበረች።